بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. فيقول الرسول عليه الصلاة والسلام: من أصبح منكم آمنا في سربه معافا في جسده وعنده قوت يومه فكأنما حيزت له الدنيا أو كما قال عليه الصلاة والسلام. نبي عليه الصلاة والسلام በጣም ብዙ ነገራቶችን እንድንጠብቃቸው አዘውናል። ከዛ ውስጥ ጊዜ እንድንጠብቅ አዘውናል። ከዛ ውስጥ አፊያ ያለን ነገር ከሆነ ያን አፊያ እንድንጠብቀው አዘውናል። በብዙ በጣም ብዙ በሆኑ ሐዲሶች እንደዚሁም ደግሞ ይላሉ ከእናንተ መሃል አፊያ ሆኖ ያነጋሉ። من أصبح منكم آمنا في سربه ከቤተሰቡ ጋራ በቤተሰቡ ውስጥ አፊያ ሆኖ ያነጋ ሰው እንደዚሁም ደግሞ ሙዓፈን في جسده በሚያነጋበት ሰዓት ጀሰዱ ሙሉ አፊያ ሆኖ ያነጋለት ሰው አለ። وعنده قوت يومه የዛ ቀን ደግሞ በልቶት የሚውለው የሆነ ያህል ምግብ ያለው ሰው ይሄ ሰውዬ ምን አይነት ሰው ነው አሉ። فكأنما حيزت له الدنيا አዱንያ ከሙሉ ነገሯ ተሰብስባ የገባችለት ሰው ነው አሉ። ከብዙ ነገር ማለት ነው። ሰውየው ጋር ሙሉ ሀብታም ነው ሊባል የሚችለው ብዙ ያከማቸው በሆነ ንብረት አይደለም። አፊያ ካለው የሚበላበት የዛ ቀን ምግብ ካለው እንዲለምን ካልደረገ የሰውዬ ትልቅ ሀብታም ነው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ذكر عن بعض الملوك ከተወሰኑ ነገስታቶች ብዙ የተወሰኑ ቅሳዎች አሉ። ከነዛ መሃል አንዱ ነገስታት ከዕለታት አንድ ቀን ይታመማል። የታመመው ደግሞ ምን ነበር? የሆድ መነፋት ነበረ። በታመመ ጊዜ ዶክተሮች መጡ፣ ሞከሩት። እንግዲህ አፊያ አልሆነ አለ። የአላህ ውሳኔ አልሆነም ነበርና ከዛ በኋላ አዋጅ ያወጣል። አዋጁ ምን ነበር? አሁን ካመኝ ከሆነ ከዚህ ከሆድ ንፋቴ የሆድ መነፋት ዞት ነበር አፊያ ያደረገኝ የሆነ ሰው ሰበብ የሆነልኝ የሆነ ሰው አጠቃላይ ንግስና ያሰጠዋለሁ አለ ይባላል። እዚህኔ فسمع ولي من اولياء الله تعالى ካላ ቅርብ ከሆነ ባሮች ውስጥ አንድ ባሪያ ይሰማል። በሚሰማበት ሰዓት عزم أن يذهب إلى قصره ወደ ቤተ መንግስቱ ለመሄድ ይወስናል። ከዛ በኋላ ይሄድና ይገባል። ለመታል ሲባል ነገራቸው ያለውን ነገር እንደዚህ አዋጅ ወጥቶ ነበርና እኔ ንጉሱን አፊያ ልሰጠው ነው በአላህ ፍቃድ አለ አፊያ ልሰጠው ነው የመጣሁት አለ። ከዛ አስገቡታል። ንጉሱም ገባ። ወደ ንጉሱ ገባ በኋላ فمسح بطنه فشفى الملك حالا ከዛ ገባ በኋላ ንጉሱን በእጁ አበስ ነገር ሲያረጋው فخرجت منه ريح ممتنع ይላሉ። በጣም ሽታ ያለ ትንሽ ትንፋሽ ነገር ወጣች አሉ። በፈስ መልኩ ሆነች ትንሽ ትንፋሽ ነገር ወጣች አሉ። ከዛ በኋላ فشفى الملك حالا ይላሉ። የዛኔ ንጉሱ ወዳውን አፊያውን ካገኘ በኋላ እንግዲህ መጀመሪያ ቃል ገባው ነበር እኔን አፊያ ያደረገኝ ሰበብ የሆነልኝ ሰው ካለ ሙሉ ንግስና ያሰጠዋለሁ ብሎ ነበር። ካረጋው በኋላ እንግዲህ አንተ ሰውዬው ሆይ አለው እኔን እንግዲህ አፊያ አድርገኸኛልና فاجلس على سرير المملكه በንግስና ወንበር ላይ ቁጭ በላለው። ከዛ በኋላ ወልዩ من اولياء الله ተባለው ቅርብ የሆነ ያላህ ባህሪያው አለው لا حاجه لي في متاع قيمته ريح ممتنع ለኔ ሐጃ የለኝም አለው። እቃ ላይ ሐጃ የለኝም የሱ ዋጋው ምን ያህል የሆነ ትንሽ ሽታ ያላት በፈስ መልኩ የሚወጣ የሆነ አየር ያለው ነገር የሆነ ዋጋው የሆነ ነገር ላይ ምንም ሐጃ የለኝም። ولكن تعذ بهذه ነገር ግን በዚህ ነገር ተመከረበታል። والذي تعززت به ያኩ አንተ የከበርክበት ነገር የምትኩራራበት የሆነ ነገር قيمته هذه አለ ይባል ዋጋው እቺ ነች ትንሽ የሆነች ሽታ ነገር ነች አለ ይባል። ስለዚህ እና ሁላችንም አፊያችንን እንጠብቀው ይገባናል። መጥፎ ነገር ልናወራ አይገባም። ምን ጠይቅበት የሆነ ነገር ነው የሆነ ሰዓት አፊያችንን ቢያስበሳት እንጂ ምን ናቀው ነገር ስላልሆነ كما قيل الصحة تاج وضعت على رؤوس الأصحاء لا يعرفها إلا المرضى ይላሉ። ይሄ እንትን አፊያ የሚባለው ነገር ጤንነት የሚባለው ነገር እኮ ሰሂህ በሆኑ ሰዎች ጤነኛ በሆኑ ሰዎች በጭንቅላታቸው የተቀመጠችው ነች ታጅ ነች ይላሉ። እቺ እንዳዝ ደግሞ የሚያውቃት ቂማውን የሚያውቃት ቦታውን ምን ያክል ቦታ እንዳለው የሚያውቀው ማን ነው ይላሉ። የተነጠቀው የሆነ ሰው ነው። በሽተኞች ናቸው የሚያውቁት ይላሉ። ስለዚህ ሁላችንም በአፊያችን የምንጠቀምበት አላህ ያርገን። ጥሩ ነገር የምንተገብርበት ደግሞ አላህ ያርገን። ሁላችንም መስማሩ ምን ሰላም ያርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።